አንድ የእቁብ ሰብሳቢ እቁብ ለ3 ወር ከ15 ቀን ይሰበስባል። ለድካሙ የ5 ቀን መዋጮን ለራሱ ይወስዳል። ነገር ግን አስቸኩሉኝ በሚል አመራር እቁብ ጣዩ ገንዘቡ ሳይሞላ በችግር ምክንያት ቶሎ ስጡኝ ይላል። ሰብሳቢዎቹ ቶሎ ስለሰጡት ብቻ ከ5 ቀኑ ክፍያ በተጨማሪ ሌላ ተጨማሪ ገንዘብ ይጠይቃሉ። ይህ በችግር ጊዜ ገንዘቡን ቀድሞ ስለወሰደ ብቻ የሚከፈለው ተጨማሪ ገንዘብ ከወለድ ጋር ይያያዛልን? አዎ ይያያዛል። አይቻልም። ምክንያቱም እጣው ያልደረሰ ሰው እጣው ስላልደረሰ አስቀድሜ ልውሰድና ተጨማሪ ክፍያ ልክፈል ካለ ልክ እጣ እንደመግዛት አስቡት። ይህ ማለት በማበደር የተነሳ ሰዎች ስላበደሩት እንዲጠቀሙ እያደረጋቸው። ምክንያቱም እሱ መውሰድ የነበረበት በእጣ ከሄደን መቼ ነበር? በኋላ ነበር። ግን አስቀድሞ ሲወስድ የራሱን ገንዘብ አይደለም የሚወስደው፣ እያበደሩት ነው ማለት ነው። የእሱ ጊዜ ሲደርስ ደግሞ እነሱ ያንን ይወስዳሉ እና ለዚህ ብለው የሚጨምሩበት ተጨማሪ በማበደር የተነሳ የሚጨመር ጭማሪ ነው። በመሰረቱ እቁብ ማለት የመበዳደር ስርዓት እንደሆነ ታውቃላችሁ። እቁብ ማለት መበዳደር ነው፣ ሌላ ምንም ትርጉም የለው። ግልጽ ነው። እንበልና በአመት ውስጥ በየወሩ ለምሳሌ የሚጣል እቁብ ካለ መጀመሪያ የሚወስደው ሰው እጣው ደርሶት መጀመሪያ የሚወስደው ሰው ከሁሉም ተበድሯል ማለት ነው። ገባችሁ አይደለም? ከዛስ እየከፈለ ነው እንግዲህ የሚኖረው። የተበደረውን እየከፈለ ይጨርሳል አመቱ ሲያልቅ። አመቱ መጨረሻ ላይ የሚወስደውስ እሱ ደግሞ ለሁሉም አበድሮ ነበር፣ ተራ በተራ እያበደረ ነበር። ከዛ መጨረሻ ላይ ተጠራቅሞ ይከፈለዋል ማለት ነው። መሀል ላይ ያሉት እነኚህ ደግሞ ከነሱ በፊት ላሉት ሰዎች ያበደሩ ሲሆኑ ከነሱ በኋላ ከሚወስዱት ሰዎች ደግሞ የተበደሩ ናቸው። ይሄ ነው እቁብ ማለት ነው። ከዚህ አንጻር በእቁብ የተነሳ የሚገኝ ትርፍ ችግር አለበት ማለት ነው። ለምን? በሁሉም ዑለማዎች ስምምነት ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ አበዳሪው በማበደሩ የተነሳ የሚያገኘው ማንኛውም ጭማሪ ወይም ሌላም ጥቅም ሪባ ነው። ይሄ እንደ ጥቅል ዑለማዎች ተስማምተውበታል ማለት ነው። ከዚህ አንጻር ነው አንዳንድ ዑለማዎች በመሰረቱ እቁብ አይቻልም ብለዋል። በዛሬ ዘመን እንዲህ ያሉ ዑለማዎች አሉ። ምንም ጭማሪ ኖሮ አልናረው አይቻልም ያሉ ዑለማዎች አሉ። ምንም እንኳን አመዛኙ ከሸሪዓ ጋር የሚጋጩ ነገሮች በውስጡ እስከሌለ ድረስ በመሰረቱ ይቻላል ነው። ለምን? ምክንያቱም አንዱ ሌላውን እያበደረ በዚህ ስርዓት ውስጥ መቀጠሉ ካላበደርከኝ አላበድርህም እንደማለት ነው፣ ሸርጥ እንደማስቀመጥ ይቆጠራል ያሉት የከለከሉት ዑለማዎች አካሄድ ወይም መነሻ ብዙ አሳማኝ ስላልሆነ ነው። ለምን? ምክንያቱም አንድ ሰው የሚያበድረውና የሚበደረው ከተለያየ ሰው ነው። ቅድም እንዳልኳቸው መሀል ላይ ያሉትን ሰዎች አስቡ። ከነሱ በፊት ለወሰዱ ሰዎች አበድረዋል አይደል? የተበደሩትስ በኋላ ከሚወስዱት ነው። ስለዚህ የሚያበድረው ለራሱ አይደለም። አበድረኝና ላበድረህ የሚባል ነገር የለም። የምታበድረው ለሌላ ሰው ነው፣ የምትበደረው ከሌላ ሰው ነው። በተርታ ሲታይ ማለት ነው። ግልጽ ነው አይደለ? ከዚህ አንጻር አንድ ሰው ጥያቄ እንደጠየቀው ከእጣው በፊት ቀድሞ በመውሰድ የተነሳ የሚሰጠው ጭማሪ ካለ ይሄ ክልክል ነው። ይሄ ክልክል ነው። ምንም ጥርጥር ያለበት ርዕስ አይደለም። ግልጽ ነው። አስለን 5% ነው ወይስ የ5 ቀን ወለድ ወይም በጥቅሉ ምንም ያህል ብቻ እኛ የሰራንበትም በሚል የሚሰጠው ነገርን ከዚህ በፊት በሰፊው በሌላ አጋጣሚ እንዳብራራሁት መተው ነው የሚሻለው። ምክንያቱም እቁብ የሚሰሩ ሰዎች ለልፋታችን ብለው አንድ ዕጣ ይወስዳሉ፣ አንዳንድ የሆነ ያህል ይወስዳሉ እና እቁብ በጣም ትልቅ ስለሆነ የሚደርሳቸው ምን ያህል ነው? በጣም ትልቅ ነው አይደለም? በሙያቸው ነው አይደለም? ማለት ገንዘብ የመሰብሰብ ልምድ ያለው የፋይናንስ ባለሙያ ወይም ኦዲተር በዚህ መስክ በጣም ከፍተኛ የእውቀት ደረጃና ልምድ ያለው ቢቀጠር ያን ያህል ያገኛል? አያገኝም። ግልጽ ነው። ለምንድን እነዚህ በጣም እንደዚህ ትልቅ ገንዘብ አንድ ዕጣ ሲባል በጣም ብዙ በሚሊዮን የሚቆጠር ሊሆን ይችላል። ለምንድን ነው የሚያገኙት ታውቃላችሁ? ቢጠፋ ኃላፊነቱን ስለሚወስዱና ስለሚከፍሉ ነው። ግልጽ ነው። ቢጠፋ ኃላፊነት ስለሚወስዱና ስለሚከፍሉ ነው። طيب እና ይሄ ምን ችግር አለው የሚል ጥያቄ ሊነሳ ይችላል። አንድ ሰው በضمان ማለት የሆነ ንብረት በመጥፋቱ ኃላፊነት ስለወሰደ የሚያገኘው ማንኛውም ጥቅም በሁሉም ዑለማዎች ስምምነት ክልክል ነው። በضمان የተነሳ የሚገኝ ጥቅም ክልክል ነው። በእርግጠኝነት እነዚህ ሰዎች በሙያቸው አይደለም ይሄንን የሚያገኙት።
ሰዎች ስላመኗቸው ሲባል በታማኝነት ብቻ አይደለም፣ በቃ ኃላፊነት ወስደዋል ማለት ነው። ግልጽ ነው። አሁን ኃላፊነት ወስደው በዛ የተነሳ የሚያገኙት ጥቅም በضمان የተነሳ የሚያገኙት ጥቅም ነው እና ዑለማዎች ይሄ ክልክል ነው ብለው ሲስማሙ መነሻቸው አንደኛ ያው ሚን ዑቁድ الإرفاق ነው ማለት ለውለታ ተብሎ የሚሰራ የገንዘብ መስተጋብር ነው። በዚህ ላይ ገንዘብ ማግኘት አይቻልም ይላሉ። ግን ከዚህ የተሻለው ሁለተኛው መነሻቸው አንድ ሰው የሆነ ሰው ገንዘብን ተበድሮ ካልከፈለ እኔ እከፍላለሁ ብሎ ضمان በመውሰዱ ወይም ኃላፊነትና ዋስትናን በመውሰዱ ከዚህ ከተበዳሪው እንግዲህ እሱ አይደለም ከበደረው ከሌላ ሰው በመበደሩ እኔ ኃላፊነት ወሰድኩ ዋስ ሆናለሁ አለ እና ይሄ ተበዳሪው ለዚህኛው ዋስ ለሆነው ሰው ሲከፍለው ልብ በሉ ምን ሊያስከትል ይችላል? ምናልባት ይህ ተበዳሪ ባይከፍል ምንድን ነው የሚያደርገው? ተበዳሪው ባይከፍል ከራሱ የመክፈል ግዴታ አለበት ይሄ ዋስ የሆነው ሰው። እሺ ከራሱ ከፈለ፣ ግልጽ ነው። 100,000 ብር ነበር፣ 100,000 ብር ከፈለ። ከዛ ዝም ብሎ እጁን አጣጥፎ ይቀመጣል ወይስ ተበዳሪ ጋር ሄደው በል ከፍዬልሃለሁ በል መልስልኝ ይለዋል? አንተም ብዬ ነው ለኔ ተብሎ ነው ስለዚህ ከፍያለሁ አሁን ክፈለኝ ይለዋል አይደል? ይሄ እኮ ትክክል መብቱ ነው፣ በሸሪዓም ችግር የለው። እንደምንም ብሎ 100,000 ብሩን ሲቀበለው ሐቁን ተቀበለ። ግን 100,000 ብሩን ሲከፍልለት አበድሮት ነበር ማለት ነው። ማበደር ማለት በእጅ መስጠት ብቻ አይደለም፣ አንተ ለምትፈልገው ዓላማ መክፈል ነው። 100,000 ብር አበድሬሃለሁና መልስልኝ እያለው ነው ዋሱ ራሱ። ስለዚህ ይህ ሰው 100,000 ብሩን ሲመልስለት ለካ ከ100,000 ብሩ ጋራ ሌላ በضمان የተነሳ የጨመረለት ክፍያ አለ መጀመሪያ ላይ ወይም በኋላ የሚሰጠው። ምን ሆነ ማለት ነው? በማበደር የተነሳ የሚያገኘው ክፍያ ሆነ ማለት ነው። ግልጽ ነው። ልብ በል ዑለማዎች ወደዚህ ስለሚያመራ ብለው የከለከሉት እና በዚህም ላይ ተስማሙት። እንግዲህ ሪባ ወይም ወለድ በኢስላም ምን ያህል የተወገዘና ወደ ወለድ የሚያመሩ ተግባራት ገና ከሩቁ መከልከላቸው የሸሪዓ መንፈስ የተከተለ እንደሆነ ያሳየናል ማለት ነው። ግልጽ ነው። እና ከዚህ አንጻር በضمان የተነሳ ነው ወለድ ሰብሳቢዎች ይሄን ያህል ክፍያ የሚቀበሉ። ጠይቄያለሁ፣ ብዙ ሰዎችን ጠይቄያለሁ። አዎ ይጠፋም ከፍላለን ይላሉ። ሰውም ለዛ ነው። ታዲያ እንደዛ ካልሆነ ይላሉ እንደዚህ ኃላፊነት የማንወስድ ከሆነ ሰው አይመጣም ይላሉ። ይሄ እኮ አስለን የትብብር መስተጋብር ነው። ታማኝ ሰው ፈልገው ነው አስለን ሰውየው። አንተ ሰው ብድር የምታበድረው ለምንድን ነው? ይመልስልኛል በሚል ተስፋ ነው አይደል? የምታምነውን ሰው ነው የምታበድረው አይደል? ስለዚህ አሁንም እድር ማነው እቁብ የሚሰበስብ ሰው ታማኝ መሆን አለበት አይደል? እሱ ላይ አንጣለው። ግን ኃላፊነት ወስደው የጠፋውን ስለሚከፍል ተብሎ ጭማሪ ከተሰጠው የቅድሙን ክልከላ ውስጥ ይገባል ማለት ነው። አይ ጭማሪ ካልተቀበለ እንዴት ይሆናል? እኛም ማናምነውም ከተባለ የምታምኑትን ሰው ፈልጉ ነው መልሱ። የምታምኑትን ሰው ፈልጉ ነው። ግን ለልፋቱ ለስራው ያወጣ ወጪ ካለ በዛ ልክ መቀበል ችግር የለውም። ሰዎችን በነፃ ማገልገል ግዴታ ስላልሆነ ማለት ነው። ለምሳሌ የትራንስፖርት ወጪ ካለ የጻፈበት ወረቀት እና ስክሪፕቶ ምናምን ተሰልቶ ሊሰጠው ይችላል። ከዛ ውጭ ግን ቅድም እንዳልኳችሁ ትልቅ የልምድና የእውቀት ደረጃ ያለው የፋይናንስ ባለሙያ ራሱ የማይከፈለውን ነገር አንድ ሰው እንዲሁ ሰብስቦ ብቻ እቁብ ሰብስቦ ስላከፋፈለ የሚከፈለው ተገቢ አይደለም ማለት ነው። አንዳንድ ቦታ ላይ እንዲያውም እንደሰማ ነው እቁብ አምጦ እንደ ሌሎች እቁቦችኛ በእጣ አይደለም ወዲያው ባመጣችሁ ጊዜ በመጀመሪያው ወር እንሰጣችኋለን ይላሉ። እንደዚህ የሚል አጋጥሟቸው አዲስ እቁብ ተሰብስቦ ሲመጣ እቁቡ ገና መጀመሪያ ላይ ለሁሉም እኩል እንሰጣለን፣ የመጀመሪያ እጣ ያገኛል ሁሉም ይላሉ። ይሄ ይቻላል? አሁን ጥያቄ ከየት አምጥቶ ነው ለሁሉም በአንዴ መስጠት የሚችለው? ገንዘቡ ሲሰባሰብ እኮ ሁሉም ተሰብስቦ አንዴ የሚከፈለው ማለት የመጀመሪያው ክፍያ ተሰብስቦ ለአንድ ሰው ብቻ ነው መዋል የሚችለው አይደል? እንዴት ለሁሉም ይሰጡ ቻሉ? ከራሳቸው እየሰጡ ነው ማለት ነው። ከዛስ ይሄን ያህል አንድ ዕጣ ወይ ከዚህ በላይ ይሄን ያህል ትከፍላላችሁ ሲሉ በማበደራቸው የተነሳ የሚቀበሉት ምን ሆነ? ወለድ ሆነ። ግልጽ የማበደር እና የወለድ ስርዓት ነው። መጀመሪያ ላይ ሁላችሁም እቁባችሁን እሰጣለሁ የሚል ሰው ከራሱ እያበደረ ነው። ከዛ ትርፍ ነው እንግዲህ ይቀበላል። ትርፍ የማይቀበል ከሆነ እንደ ስራ ይዘው ይህን የሚያደርግ ከሆነ ግልጽ ማበደር የአራጣ ስርዓት ስለሆነ ይህ አይፈቀድም።